በጣም ደብሮኛል። የእውነት በጣም ደብሮኛል። ትላንትና ነበር ከስተመረ ሙሉ ሻወር ጫማ ተብሎ ሰጠ። እኔም ቁርስ ስላልበላሁኝ ብስኩት በሻይ ልብላ ብዬ እርኩ። ብስኩት በሻይ በልቼ ስመጣ ጫማውን ጠፋ አጣሁት እና ይቅርታ አድርግልኝ በእናትህ ጠፍቶብኝ ያቅም ነበር ጫማ ምን እንደሆንኩኝ አላቅም ስለው አረን አስከፍላለሁ አለኝ። ምንም ብር የለኝም ብዬ እና እሱን ጫማው 6000 ስለመጣ 3000 ብር ክፈለኝ ለምን። ከዛም በኋላ ፋሚሊዎቼ ጫማውን 3000 ብር እንጂ ስለኝ 3000 ብር የለኝም 2500 ነው ብዬ ይሄው አንድ ወር አጠራቀምኩትን ብር ይሄው 5 10 50 ለቃቅሜ እየሰጠሁት ነው እና አንድ ወር ለፍቻ አጠራቀምኩት ገንዘብ በአንድ ደቂቃ በአንድ ቀን ልጠፋብኝ ነው እና የእውነት ማስታወቂያም ቦነስ ሰርታችሁ ያው የሆነ የጠፋብኝን ገንዘብ የሰጠሁትን ገንዘብ እንደምትስሙ እፈልጋለሁ። ሁላችሁም ስለሰማችሁ ያመሰግናለሁ።